የኤርትራ ነፃ አውጪን ድርጅት እንቅስቃሴ እንደሚደግፉ በግልጽ ነገሩ። ምን አልካቸው? ደነገጥኩ። በጣም ገረመኝ። ግን የሚያስፈራው በቃ ምን እንደሆነ ታውቃለህ? ይሄን ነገር ላለቆቻችን ብንነግር ምን መጀመሪያ ተጠለፈው ለጓደኞቼ ነገርኳቸው። ይሄን ሰው ተጠንቀቁት፣ ይሄ ሰው እንዲህ ብሎኛል አልኳቸው። እነሱም ዝም በላሉኝ። እኔም ዝም አልኩ። ከዋናው ቤት ነው የሚላኩት እምባሶይራ ሆቴል አስመራ። እሺ ከነ ጓድ ዳዊት ጋራ ውስኪ ያጋጩ ሲጠጣቸው ከነ ዳዊት ወልደጊዮርጊስ። አዎ ዳዊት የሰፓ ማዕከላዊ ኮሚቴ አባልና የኤርትራ ተጠሪ ናቸው። ትደነግጣለህ። እንዲህ አይነት አብሮ የተሰራ ስራ እንዴት ነው የኢትዮጵያ መንግስት አሸናፊነት ይወጣ? ስለዚህ የካቲት 5 ቀን እኛ የካቲት 8 ውጊያ ለመጀመር ተዘጋጅተን እያለን የካቲት 5 እናስፋታኩ